ሰላም ሰላም ዛሬ የምናየው ጋይድ ላይ ቱ ስታርት ትሬዲንግ ነው። ትሬዲንግ ለመጀመር የሚያስፈልጉ ነገሮች እና ሲምፕሊ እኔ በአራት ነው የከፈልኳቸው። በአራት ነው ከፍለን እናያቸዋለን ቶሎ ቶሎ። ሞር በሰፊ ቪዲዮዎች የምትፈልጉ ከሆነ ዩቲዩብ ላይ ባዮ ላይ ሊንክ ያለ ዛሬ ሰብስክራይብ አድርጋችሁ ማየት ትችላላችሁ። ላይክ ናው ጋይድ ላይ መጀመሪያ ቤዚክስ ነው። ቤዚክስ ውስጥ ትሬዲንግ ምንድን ነው ኤቭሪቲንግ ያለውን ስለ ትሬዲንግ ቤዚክስ የሚባሉ ቋንቋዎችን ሁሉንም አፕሊኬሽኖችን አጠቃቀም ብሮከር ምንድን ነው የሚለውን ነው የምታዩት ውስጥ ያለውን ማለት ነው። ሁለተኛ ስትራቴጂ ነው። ስትራቴጂ ማለት ብዙ ስትራቴጂ መስሏል። ዋናው ነገር ስትራቴጂ 20% አካባቢ ነው የሚይዝልን። አይሲቲ አለ፣ ፕራይስ አክሽን አለ፣ ቴክኒካል አናላይዝ ምናደርገው አለ፣ ፈንዳሜንታል አለ። እነዚህ ነው የምናያቸው ስትራቴጂ ውስጥ። ቀጣይ ሪስክ ማኔጅመንት ፖዚሽን ሳይዚንግ ነው። ሪስክ ማኔጅመንት ቬሪ ቬሪ ኢምፖርታንት። ለምን እንደሆነ ታውቃላችሁ? ትሬዲንግ ዋናው ካፒታላችንን መጠበቅ ነው። ካፒታላችንን የምንጠብቀው ሪስክ ማኔጅ በማድረግ ነው። ይሄ ወሳኝ ነገር ነው። ቀጣይ ሳይኮሎጂ ነው። ሳይኮሎጂ ይሄ ዋና ነገር ነው። አለመፍራት፣ መዳፈር፣ ኦቨር ትሬድ ማድረግ ሳይኮሎጂያችን ይሄ በኤክስፒሪየንስ በኩል ይመጣል እና የሚስተካከሉ ናቸው። እነዚህ ሞር የገባን እናያቸዋለን አንድ በአንድ ሁሉንም። ላይክ ዛሬ ማሳያችሁ ለመጀመር እንዲመቻችሁ ነው። ሶ ቤሲክስ ምንድነው? ቀላል ያለው ዋትስ ትሬዲንግ። ትሬዲንግ ማለት አንድ ነገርን መግዛት መሸጥ ነው። ገዝተን ስንሸጥ ቫልዩ ያለው ነገር ገዝተን ስንሸጥ እሱ ናቸው። ይሄ ብዙ ጊዜ ጎልድ ሊሆን ይችላል፣ ኦይል ሊሆን ይችላል፣ ስቶክ ሊሆን ይችላል። ብዙ አይነት ነገሮች አሉ። ቀጣይ ታይፕ ኦፍ ትሬዲንግ ሶስት አይነት ነው የምከፍላቸው። ቀዳል የሚላቸው ቤስድ ኦን አሴት በአሴት ስንከፍላቸው ፎሬክስ ትሬድ የምንለው አለ፣ ከረንሲ ትሬድ እናደርግበት፣ ፊቸር ትሬድ አለ፣ ኮሚዲቲ ትሬድ አለ፣ ክሪፕቶ ትሬድ አለ፣ ስቶክ ትሬድ አለ። ሞር ዲፕሊ እንገባለን። በሳይዝ ሪቴለር አለ፣ ስሞል ሳይዝ የምናደርጋቸው ካፒታል፣ ትላልቅ ካፒታሎች ደግሞ አሉ፣ ባንኮች፣ ሄጅ ፈንድ እነሱ አሉ። ስታይል ኦፍ ትሬዲንግ ስካልፕ ትሬዲንግ አለ፣ ዴይ ትሬደር አለ፣ ስዊንግ ትሬደር አለ። ስካልፕ ትሬደር ማለት ዊዝን ሚኒትስ ነው ገብቶ የሚወጣው። ዴይ ትሬደር በ24 ሰዓት ውስጥ የሚወጣው። ስዊንግ ትሬደሮች ደግሞ ሎንግ ነው፣ የር መንዝ ዊክስ የሚይዙት። ሞር ዲፕሊ ማንበብ ይቻላል። ይሄ ለእናንተ ነው። ከዚህ ውስጥ ትሬደር ለመሆን ምን አይነት ውስጥ መግባት አለብን ብለን መምረጥ አለብን። ፎሬክስ ነው ፊቸር ነው ትሬድ የምናደርገው። እሱን ከወሰንን በኋላ ሳይዛችን ሁል ጊዜ ሪቴለር ትሬደር ነው ባለንበት አነስተኛ ነን። ከዛ ስታይል ኦፍ ትሬዲንጋችን ከአኗኗራችን ጋር ስካልፕ እናደርግ ይሻለናል፣ ዴይ ትሬደር ይሻለናል፣ ስዊንግ ትሬደር ይሻለናል ብለን እንወስናለን ማለት ነው። ይህን ከወሰንን በኋላ ወደ ቀጣዩ ቤዚኮች ነው የምንሄድ። ቴንኪው። መልካም ቀን። አመሰግናለሁ።